This is Radio Finfinne. Radio Finfinne. Radio Finfinne. This station will provide intellectual conversation and entertaining music 24 hours every day. አበራ ለማ ምን ሰሩ ስራቸው ምን ላይ ፎከስ ያደርጋል ስነ ጽሁፋቸው ምንድነው የጻፉት ብሎ ለሚጠይቅ ወይ ደግሞ መስማት ለሚፈልግ ሰው አቶ አበራ ምን ሰሩ ምን ላይ ፎከስ አደረጉ ምን አይነት መጽሐፍ ነው የጻፉት ያን እስኪ ደግሞ ቢያጫውቱን ደስተኛ ነኝ አይ መልካም በዚህ አጋጣሚ እንደሰነበት ክላለው ወንድሜ ደረጀ ደህና እንግዲህ ያለፉት እንዳልከው ያለፉት ሳምንታት የተዋየንባቸው በአንድ 5 ክፍል ውስጥ አጠቃላይ የሆኑ ነገሮች የህይወት ውጣ ውረድን እና ገጠመኞችን እነዚህን ያጠቃለሉ ነገሮች አንስተናል ዛሬ ደግሞ በኔ በስነ ጽሁፍ ስራዎች ላይ በመጠየቅ መልካም ነው ያደረከው አዎ ይሄ እኔ ብዙ ጊዜ ነው የወሰድኩት ትምርቴም ያጠናሁትም ስነ ጽሁፍ ነው እና ቋንቋ ነው እና ጋዜጠኝነት ነው የበለጠ ስነ ጽሁፉን ፋይዳ እና ዋጋ ሰጥቼ ብዙ ሰርቼበታለሁ የመጀመሪያ ስራዬ ባለፈው እንዳነሳ ነው ስለናገሪ ማስታወሻ የተጻፈበት የግጥም ስብስብ በ1967 ዓመተ ምህረት የታተመው ነው ኩሎስ ጥላሸት የሚለው ነው ከዛ በኋላ ሽበት የሚል መጽሐፍ ነው እሱም የግጥም ስብስብ ነው በኋላ ሶስተኛው የታተመው ህይወትና ሞት የሚል ያጫጭር ልቦለዶች ስብስብ ነው አራተኛው ስራዬ መቆያ የሚል አጫጭር ልቦለዶችና የግጥሞች ስብስብ ነው አምስተኛ የማለዳ ስንቅ የሚል እንደዚሁ ኩራዝ አሳታሚ ድርጅት ያሳተመው ነበረ ግጥምና እንትንን አጫጭር ልቦለዶችን ያጠቃለለ ነው በኋላ ዘመን ላይ ደግሞ በጋራ ሆነን አባደፋር የሚል ላይ አንድ አጫጭር ልቦለዶች ስብስብ ከሌሎች ጋር ሰርተናል ካንዶ ዳጄ አብይ ደምሴ ከሚባል እንዲሁ የሰራለ ሰው ጋር ደግሞ ሉሹን የሚባል የቻይናዊ ደራሲን አጫጭር ልቦለዶች ከእንግሊዝኛ ወደ አማርኛ ተርጉመን አሳትመነው ነበረ ሌላው እንግዲህ የራሴ ወደ ሆነው አውጫጭኝ የሚል የግጥም ስብስብ እዚህ ኖርዌይ ከመጣ በኋላ ያወጣሁት ነው በኋላም ደግሞ ጥሎ ማለፍ የሚል አንድ ታሪካዊ ልቦለድ የዛሬ 2 አመት ወጥቷል ትንሽ ሰፋ ያለ ጥናታዊ ስራ ነው ከዚያ ለጥቆ ደግሞ እውነትምኛ የሚል በዲቪዲ የኔን 25 ምርጥ ግጥሞች ያሰባሰበ አንድ ወደ ቪዥዋል ተዘጋጅቷል ለህዝብ ቀርቧል ዛሬ 2 አመት እንደዚሁ አምና ስለ ሞሪንጋ ወይም ሽፈራ ይሉታል እኛ ሀገር በተለምዶ ሞሪንጋ የሚባል እጽ አለ ተክል አለ ለዚህ ለብዙ አይነት ህመም ላለባቸው ሰዎች ጥሩ ፍቱን እገዛ የሚያደርግ በአልሚ ምግብ የታደለ እና ለብዙ የምግብ እጥረት ላለባቸው አካባቢዎች በመላው ዓለም እንደ ምግብ የሚያገለግል ኮንሶዎች እኛ ሀገር ውስጥ በደቡብ ውስጥ የጎመን ዛፍ እያሉ ነው የሚጠሩት እንዳው የቀጠሉ ይበሉታል ከማሽላ ገንፎ ጋራ እሱን ላይ ጥናት ሰርቼ አንድ መጽሐፍ አሳትሜያለሁ ባለፈው አመት እሱ አሁን ለህዝብ ተሰራይቷል በዚህ አመት ደግሞ አንድ አዲስ መጽሐፍ አሁን ወጥቷል አንድ ወር ሆኖ ከወጣ ቅንጣት ይላል የኖቬላዎች ስብስብ ነው ኖቭሌት የምንለው የስነ ጽሁፍ ዘር አለ የዛ ዘር ስብስብ ነው እና ይሄንን ይመስላሉ እንደው ባጭሩ ተካላይ ቁጥሩ ጠፋብኝ እየቆጠርኩ ነበር ጠፋብኝ ስንት መጽሐፍ ይሆናል እኔም ጠፍቶብኛል ቁጥር ድሮ ቀረ ይላሉ ሰዎች ሲተርቱላ ከ10 በላይ ቁጥር ያለው ትናረኩኝ ከ10 በላይ ናቸው ግን እኔም ቁጥራቸውን በእውነት ብዙ አስቤበትም አላውቅ እንደዚህ
እና አንደኛው ልጅ እንደሚወልዱ አንደኛው ልጅ 9ኛው ልጅ 10ኛው ልጅ አይባልም ይባላል ግን ይገርማል የበዙበት ሲፈጡ የትኛው ታናሽ የትኛው ታላቅ እንደሆነም ተደራርበው የተወለዱት ሁሉ ይጠፉባል እና ይሄን ደግሞ በደርግ ጊዜ አንድ ቀልድ ነበር ሰውየው በጣም ስብሰባ እየበዛበት አምሽቶ ይገባል ጧት ይወጣል አምሽቶ ይገባል ጧት ይወጣል አምሽቶ ይገባል እና ማታ አንድ ቀን ግን በጊዜ ገባና ሲያይ ብዙ በርካታ ልጆች ቤት ውስጥ አየ ማላ ሲያይ ይሄ ደግሞ የማን ነው ልጅ ምናምን ብሎ ይጠይቃል ረሳውን ከሌኮ ነው ያንተ ልጅ እኮ ነው ብላ ሚስቱ መለሰችለት ይባላል ያን ያህል ሲበዙብህ መወለዳቸውን የምትረሳበት ጊዜ አለ ማለት ነው ልጆችን ሳይቀርና እንዲህ እየተባለ ይተረት ነበርና ብዙ ጊዜ መቁጠር እንደው ትረሳለህ እንደዚህ ያለ ነገር አንይዘውም ብዙ ለማንኛውም እነዚህ ናቸው የኔ ስነ ጽሁፍ ስራዎች ከዚህ ወሻገር በጋዜጠኝነት ህይወት ውስጥ በሃያሲነት የስነ ጽሁፍን ሂሳዊ ንባብ ጽሁፎች ማቅረብ በአዲስ ዘመን ጋዜጣ ላይ በመሰራበት ጊዜ ያው እንደማንም ጋዜጠኛ ሁሉ ግብርን መፈጸም አለ የጋዜጠኝነትን የተለያዩ ስራዎች የፕሬስ ጋዜጠኝነትን ስራ ማከናወን አለ እና እስከ ጦር ግንባር ድረስ ሄደን ኢትዮጵያ ሬዲዮ ጋዜጠኛ በነበርኩበት ጊዜ የተሰራ አለ በዛ በሙያው ረድፍ እና ኢትዮጵያን ጥሩ አድርጌ ዞርኩት በጋዜጠኝነት ህይወቴ ውስጥ ያለው ነውና እሱም ደግሞ ለኔ ለስነ ጽሁፍ ስራዎች ብዙ ጥቅም ሰጥቶኛል እና የኔ ስነ ጽሁፍ አብዛኛው የሚያተኩረው የታተሙት ጽሁፎች በማውቀው አካባቢ ላይ የሚያተኩር ነው እና አሁን ከመጀመሪያ ለምሳሌ የትኛው መጽሐፍ አካባቢውን ዲስከቨሪ ያደርጋል ወይ ደግሞ ለነገር ይገልጻል ለምሳሌ አንድ ደራሲ በመሰረተ ሐሳቡ መጽሐፍ ያለበት በሚያውቀው በያጠናው በደንብ በሚረዳው ህብረተሰብ ዙሪያ ነው መጽሐፍ ያለበት እንጂ በማያውቀው ነገር ላይ ደራሲ መጽሐፍ የለበትም ከጻፈ የማያውቀውን ነገር ለሌላ ሰው መንገር አይችልም ማለት ነው ሐሳብ ያንሰዋል ዕውቀት ያንሰዋል ማለት ነው በዚህም ምክንያት እኔ በደንብ ከማውቀው ህብረተሰብ ተነስቼ ነው ስነ ጽሁፎችን የሰራው ሰላሌ ላይ ነው ያተኮርኩት ሰላሌን አማራውንም ኦሮሞውንም አብሬው ተወልጄ አብሬው ኖሬ ጥሩ አድርጌ ባህላቸውን አውቀዋለሁ ቋንቋውን አውቀዋለሁ ያኗኗር የተባህላቸውን አውቀዋለሁ ያኗኗር ፍልስፍና ላይፍ ፊሎሶፊ የሚባለውን ነገር አውቀዋለሁ ሚታቸውን እምነታቸውን አውቀዋለሁ በእግዚአብሔር መንገድ የሚያመልኩ አሉ እንደዚህ በተፈጥሮ ባድባሩ በምኑ በአቴቴው የሚያመልኩት አሉ እነዚህን ሁሉ ጠንቅቄ የማውቀው ህብረተሰብ በመሆኑ ሰላሌ ላይ ነው ብዙ ስራዎችን የሰራሁት ህይወትና ሞት የሚባለው የመጀመሪያ አጫጭር ልቦለድ መጽሐፌ ውስጥ ጫብሲ ቶክቻ የሚል አሁን ደገም ላይ የተሰራ ነው እንደሱ አይነት ያልተቋጨው የሚል እዚህ አሪሮ አካባቢ ላይ የተሰራ አለ ፊቺ አካባቢ ላይ ትንሿ ሬዲዮ የምትል ደግሞ እኔ የተወለድኩባት መንደር ላይ ራሶ ላይ ሰራዋታለች እንደዚህ አይነት አለ በኋላ ላይ ደግሞ ሰንበት ብዬ ተጨማሪ አጫጭር ልቦለዶችን በመሰራበት ጊዜ ሞገደኛው ነውጤ የሚባል ኖቭሌት ከአጭር ልቦለድ ዘለግ ያለና ረዘም ያለውን እሱን በመራቤቴና በሰላሌ ላይ ነው የሰራው በሁለቱ ላይ ነው እና በሁለቱ ህዝቦች ገጠመኝና ህይወት ላይ ነው የሚያተኩረው የሚንኳኳ ነገር አለ አንተ ጋር ጥሩ አይደለም ኤርፕሌን ነው ያ ድምፁ እንትን ይላል እና አውሮፕላኑን ማውረድ ነው እንግዲህ እንዳይረብሽ ይመቱናል እና የረበሸንማ ዝም አንለው እንደው ከሀገር ቤት ይሄን ነገር የሚሰማ ሰው ካለ የዚህ አውሮፕላን ስራ
ምንድነው የሚያደርገው ሆስፒታል ላይ ሄዶ ሊያርፍ ነው ሆስፒታል በቅርብ ያለ እና ሆስፒታል ላይ ሄዶ ሊያርፍ እንግዲህ ሆነ ኢመርጀንሲ ይሆናል በእኛ ሀገር መቼም ታክሲ ማይገኝ መንገድ የአውሮፕላን አምቡላንስ የአውሮፕላን እዚህም ኖርዌይ ውስጥም አላቸው እንደዚህ ተቀበለ እኔ በጣም የገረበኝ አውሮፕላን ሄዶ ሆስፒታል ላይ ሲያርፍ ታይ በቃ እውነት ነው ላለ ሆስፒታሎች ዘመናዊ ሆስፒታሎች ላይ ማረፊያ ያላቸው እዛ ላይ ነው የሚያርፈው አብዛኞቹ የሄሊኮፕተር አምቡላንሶች ናቸው አገሬ ትዛለኝ እንግዲህ ሰው የመኪና አምቡላንስ እንኳን አጥቶ የሚሞትበት አጋጣሚ ሰው እንደዚህ ሀገር እንደዚህ ነው እንግዲህ እውነት ነው እኛም እንደርሳለን ለዛ ይቀጥሉ ሆቴሎችም አሉ እዚህ ሆቴሎችም አላቸው ሆቴሎችም አላቸው አውሮፕላን ማን ሄሊኮፕተር ማሳረፊያ ወይ ትንሽ አውሮፕላን ማሳረፊያ አለቻቸው በጣም ልዩ የሆኑ ሀብታም እንግዶች ሲኖሩ በአውሮፕላናቸው መጥተው እዛ ነው የሚያርፉት እና ያለው ሰው ሲያምርበት ይላል ያገሬ ሲተርፍና ሀገራችን ሰው ሲተርፍ ስለዚህ ካለ ገንዘብ ካለ በሰማይ መንገድ አለ የተባለው እውነት ነው እና ወደ ጉዳያችን እንመለስና እና ከዛ በኋላ እንግዲህ በአብዛኛው እንዳልኩህ እኔ ስነ ጽሁፎች በዚህ በማውቀው አካባቢ ላይ አሁን ጦር ግንባር ሄጄ በነበረበት ጊዜ ጥሩ ያገኘሁትን የጦሩን ልምድ በየናቅፋ ማስታወሻ በሚለው አጭር ልቦለድ ስራዬ እንደገና ደግሞ አስቅም የሚል አንድ ከእባብ ጋር የተያዘ ጦር ግንባር ላይ እባብ ይነድፋል እባብ ይመጣብሃል እባብ ማየት በጣም የተለመደ ነገር ነው ግን ለአንድ ሲቪል ጋዜጠኛ እንደዚህ አይነት ነገር ኤክስፒሪየንስ ማድረግ በጣም ከባድ ነበርና አንድ ጊዜ የገጠመኝን ነገር እዛ የጻፍኩት እዚህ ይለኛል እና እንደዚህ እና በሚያውቀው ነገር ላይ አንድ ደራሲ መጻፍ አለበት ምንድነው ለዚህ ነው በሚያውቀው ህብረተሰብ ላይ ቢጽፍ የተሻለ ስነ ጽሁፍ ያቀርባል እንላለን እና ከዛ ባሻገር እንግዲህ አዲስ አበባ ውስጥ ረጅሙን ዘመኔን ስለኖርኩ አዲስ አበባ ላይ ብዙ ገጠመኞች አሉኝ እዛ ኤክስፒሪየንስ ያደረኩትን ህዝቡን ህብረተሰቡን አኗኗር የዝቅተኛውን የህብረተሰብ ክፍል አኗኗሩን ገጽታውን ህይወቱን የሚገልጹ እንደዚህ አጫጭር ልቦለዶች እና ግጥሞች በብዛት የሰራሁት አለ ያን ይመስላል ግን ከሁሉ እንግዲህ አዲስ ነገር ያለው አሁን በዚህ አመት የታተመው አሁን ከአንድ ወር በፊት የታተመው አዲሱ መጽሐፌ ላይ ሶስት ስራዎች ሰላሌ ላይ ያተኮሩ ናቸው ሶስቱም ኖቭሌቶች ሁለቱ ገብረ ጉራቻ ላይ ያተኮሩ ናቸው አንደኛው ፊታውራሪ ሙሉ ሐሰኑን የሽፍትነት ህይወት የሚመለከትና የሳቸውን አሳዛኝ ፍጻሜ ተንተርሶ የተሰራ ነው አንደኛው ደግሞ እንደዚሁ በኩይ ውስጥ በገብረ ጉራቻ ከተማ ውስጥ ያለን የማህበረሰብ ገጽታ ማህበራዊ ህይወትን የሚመለከት የተሰራ ነው እና እስካሁን እንደሚነግሩኝ እንትኖቹ አሳታፊዎቹ በጣም በጥሩ ሁኔታ ጥሩ የህዝብ ተነባቢነት አለው ይላሉ እና ከአንድ ወር በኋላ መስከረም ላይ ምረቃው ይካሄዳል አዲስ አበባ ላይ የዚሁ መጽሐፍ እና ጥሩ አስተዋጽኦ ያደርጋል በዚህ በዘመናዊ ስነ ጽሁፍ አቋያ የሚል እምነት አሳደረዋል በዚህ በኖቭሌት የሚባል ስብስብ እንደዚህ ታትሞ አውቅም ከዚህ ቀደምና ይሄ መጀመሪያው ነው ብሎ አንድ ሀያሲ አብደላ እዝራ የሚባል አሁን ጽፏል ሰሞኑን አዲስ አድማስ የሚባል ጋዜጣ ላይ አስተያየት ጽፏል እና ወዶት ነው የጻፈው በጣም እንትን ይላል መበረታታት ያለበት የስነ ጽሁፍ አይነት ነው ይላል እና በዚህ አይነት እንግዲህ ስራዎችን እየሰራው ነው ያለውት አሁንም ጽፋለሁ እንግዲህ እዚህ ኖርዌይ በሁለት ቋንቋ ነው የምንሰራው በአገር ቤት በነበረው በመናውቃቸው ቋንቋ እንደገና በኖርዌጂያን ቋንቋ ደግሞ እዚህ መተን በሰፈርንበት ሀገር ቋንቋም ነው ስነ ጽሁፋችን የምንሰራው እና በዚህ በኖርዌይ ቋንቋ የተሰሩ ግጥሞች አሉኝ እና አንድ ቀን ይታተማል እንላለን ይሄ ቅንጣት ተብሎ አሁን የታተመው መጽሐፍ ወደ ኖርዌጂያንኛ ቋንቋ ተተርጉሟል ኦሬዲ ተተርጉሟል ወደውታል እሱን የተተረጎመውን ስራ እና ሰዎች
እና አንዳንድ ግጥሞችን ከዚህ ቀደም ታትመው እዚህ ወጥተዋል በዚሁ በእሱ ቋንቋ። ይሄንን ነው የሚመስለው ወንድሜ ደረጀ። ስለ ሙሉ ወሰኑ ምን ጻፉ ወይ ደግሞ ስለሳቸው እርስዎ የሚያስታውሱት ነገር ምንድነው? በልጅነት ምናልባት ሊያውቋቸው ወይ አይቷቸው ሊሆን ይችላል። ፊታውራሪ ሙሉ ወሰኑ እኛ የሁለተኛ ደረጃ ትምህርት ቤት ተማሪዎች ያለን ወሊሶ እሳቸው የኩዩ ወረዳ አስተዳዳሪ ነበሩ እና በዛ ምክንያት እኛ ትምህርት ቤት ተዘግቶ ለረፍት ወደ ገብረ ጉራቻ ስንመጣ በቃ በጣም ደስ የሚሉ ተማሪ ይወዳሉና ይጨብጡናል። እናንተ የሰከንደሪ ተማሪዎች እንኳን ደህና መጣችሁ ብለው እኔንም ጓደኞቼንም ጨብጠው በፍቅር እንደው አቅፈው እንትን ብለው የሚያጫውቱን የነበሩ ሰው ናቸውና ጥሩ የህዝብ ፍቅር ያላቸው ናቸው። ፊታውራሪ ሙሉ ማለት ብሎ እንትን አይደሉም። እንደ ገዢነን አስተዳዳሪ ነን እንደሚሉ ሰዎች የሚኮፈሱ አይነት ሰው አልነበሩም። ህዝብ የሚወዳቸው እሳቸውም ህዝብን የሚወዱ ሰው ነበሩ እና ደግሞ አርበኛ ናቸው። ጣሊያን ጊዜ ትልቅ ስራ ከሰሩት ወጣት ታጋዮች አርበኞች አንዱ የነበሩ ናቸው። በኋላው ላይ እንግዲህ ያው ደርግ ስልጣን ከያዘ በኋላ እሳቸው ባለው ሁኔታ አልተደሰቱም እና ወደ ጫካ ገቡ ልጆቻቸው ጋር ሆነው እና ያ ሽፍትነታቸው ብዙ ነገር አደረሰ። የዛ ውጤት አስታውሳለሁ። የግራዝማች ሙሉጌታ ግዛው አንዲት ገና ህፃን ልጅ ወጣት የሆነች እሷ ሁሉ በዛ ግሩፕ በእነሱ ነው የተገደለችው። በሽፍቶቹ በእሳቸው በሚመሯቸው የእሳቸው ልጆች በሚያንቀሳቅሱት ግሩፕ እንትን ነው ቡድን ነው የተገደለችው። እና እንዲህ ያለ አላስፈላጊ ሆነ ህዝብን የሚያስለቅስና የሚያከፋ ነገር ውስጥም ገባ። ከመንግስትን ከመቃወም አልፎ ወደ ግለሰባዊ ዘረፋና እንትን አመጽ የሚሄድ ሰውን የማጥቃት ደረጃ በመድረሱ ያው መጨረሻ ላይ ደርግ እርምጃ ወሰደ። አሰሳ አካሄዶ እሳቸው ቆስሎ እንዲያዙ ሆነው ገብረ ጉራቻ ከተማ ውስጥ በስቅላት እንዲጋጡ የተደረጉት እና እኔ ያንን የአሰሳውን የሚመለከተውን ፓርት ክፍልና በኋላም ገብረ ጉራቻ ከተማ ውስጥ እስኪሰቀሉ ድረስ ያለውን ጥሩ አድርጌ ሪሰርች ማለት ምርምር አድርጌበት አጥንቼው ሰፋ ያለ ስራ ነው የሰራሁበት። በዛ ላይ ለምን እዛ ውስጥ አንድ ገጸ ባህሪ አለ። አሁን ሰውየው በህይወት የለም። አንድ በጣም የሚያስገርም ሰው አለ መሳይ የሚባል ስሙ ሌላ ነው እውነተኛ ስሙ ግን መሳይ የሚል የገጸ ባህሪ ስም ሰጥቼዋለሁ እዚህ እንትን ውስጥ። ግን የኩዩ የገብረ ጉራቻ ሰው ሁሉ ያውቀዋል። የኩዩ ሰው ያውቀዋል። ጓጮ ማን ነው አጠቃላይ ኩዩ ያውቀዋል። እና ያ ሰው በጣም የሚገርም ነው። እና አንዳንድ ሰዎች እንግዲህ በታሞም ይሆናል ወይ በአጋጣሚ በመኪና አደጋም እንዲህ ሲሞቱ እዛ ገብረ ጉራቻ ከተማ ውስጥ እሱ ቀድሞ አስተዛዛኝ ሆኖ ይሄድና እዛ ለቅሶ ቤት ከዛ በኋላ ሰውዬው አይወጣም። እዛው የሟቹ ሰውዬ ሚስት ለምዷት ይቀራል፣ ያገባታል መጨረሻ ላይ። የዚህ አይነት መጥፎ ባህሪ የነበረው ሰው ነበረ እና ያ ሰውዬ የሙሉ ፊታውራሪ ሙሉ በጣም ታማኝ ሰው ነበረ። ከሳቸው ጋር እዛ ወረዳ አስተዳደር ውስጥ ይሰራ ነበር ያ ሰው እና አጋጣሚ ሆኖ አሰሳ ሲካሄድ ፊታውራሪ ሙሉን ለመያዝ ወይንም እሳቸውንና ሰራዊታቸውን ለመደምሰስ ሚሊሻ ሲሄድ ያ ሰው አብሮ ይሄዳል ታዞ በመንግስት በኩል የመንግስት ሰራተኛ ስለሆነ ታዞ ይሄዳል ለአሰሳ። ሙሉና ነው እንደሄደው ሙሉና ነው ያ ሙሉና አልከነከኒ ሽፍቶ ማጉልታ ጉያ ሰብሰባ ኦልታ የዳኒ ትስርፈንት ጅር ኢሳሚት ሌላ ነው። እኔ ስሙን አሁን መጥቀስ አልፈልግም ለምን ለልቦለድ ስለተጠቀምኩበት አንብቦ ሰው ይረዳዋል። እና ዋናው ነገር ቁም ነገሩ ነው። ሰውየው ከአሳሹ ቡድን ውስጥ ይጠፋል፣ ያመልጣቸዋል። ለሊት በጨለማ ከዛው ሲያመልጥና ተመልሶ እዛ አንዷ
ባሏ የሞተባት ሴት ጋር ተመልሶ ተለጥፎ የተደብቆ ይገኛል እና እሱ በሚያስገርም ሁኔታ ደብረ ጉራቻ ከተማ ውስጥ ፊታውራሪ ሙሉ የተሰቀሉ ለታ ሰውየውን ጋን አሸክመው ነው ቀሚስ አስለብሰው ጋን አሸክመው ነው ኩዩ ህዝብ የቀጣው ሰውየውን እና እንዲህ ያለ በእውነት የተሰራ ነገር ነው የተደረገ ነገር ነውና በዛ አይነት አስገራሚ ገጸ ባህሪ ላይ የተሰራ ኖቬሌት ነው እኚህ ሰው ፊታውራሪ ሙሉ ላይ ማመጽ አልፈለጉም ወይስ ፈርቶ ነው ምንድነው ችግራቸው እንትን ነው ወዳጅነትም ያለ አለ እንግዲህ በአንድ በኩል በጣም ታማኛቸው የነበረ ሰው ነው አገልጋያቸው ነው ሁለተኛ ሰውየው እንግዲህ በእንትኑ አላመነበትም በዘመቻው ያለማመን ነው ውስጥ ሚስጥሩ አለማመን ነው ለምን እሱ ራሱ የባላባት ልጅ የነበረ ሰው ነው የባላባት ሰው ነው I think የዱበና ሰው ይመስለኛል ወደ ዱበና ነው አገሩ እና የባለ ርስት ልጅ ነው እና ርስቱ ሙሉ ተወርሷል ሀብቱን የአባቱ አያቱ ሁሉ ስለዚህ ከደርግ ጋር ፍቅር የላቸው ማለት ነው ፍቅር የለውም ያው ለዳቦ ነበር የሚሰራው እንጂ እንግዲህ በጃንሆይ ጊዜ ተቀጥሮ ነበር እዛ ሲሰራ የነበረውና በዛው የወረዳ ጻፊ ሆኖ ቀጥሏል ግን ይሄ አብዮው ሲመጣ ርስቱን በሙሉ ሲወስድበት ምን ብሎ ነው ፊታውራሪ ሄዶ እሱ የሚወጋውና ያው ከራሱ እውነት ጋራ ነው የቆመው ሰውየው እና በዚህ ምክንያት ነው የርሶ ስነጽሁፍ እነዚህ ሰዎች ይጥቀሳቸው አይጥቀሳቸው ባላውቅም በዛ ዘመን ከደርግ ጋርም አንዳንድ ጉዳዮች ላይ መለስና እዛ ላይ ብንነጋገር ይሻላል ያ አሁን የነሙሉ መጽሐፍ አዲስ ይመስላልና ገበያ ላይ ውሏል ብሏል ከዋለ እንግዲህ የት ነው እኛ ተምናገኘው ሌላው ገበያኛው ይሄ ጥሩ ጥያቄ ነው ይሄ መጽሐፍ አዲስ አበባ ነው የታተመው አሳታሚው አጊዮስ ይባላል አጊዮስ አሳታሚ ድርጅት የሚባል የግል ድርጅት ነው ባለቤቱ ዲያቆን ዝነኛው ጸሐፊ እና ደራሲ ዲያቆን ዳንኤል ክብረት ነው ባለቤቱ የዛ አሳታሚ ድርጅቱ ባለቤት እና እሱ ነው ያሳተመልኝ በጣም ነው ማመሰግነው ትልቅ ነገር ነው ያደረገልኝ ምክንያቱም ብዙ ጊዜ ውጪ ስንኖረው ሰዎች ደራሲዎች ጻፊዎች አገር ቤት ማን አለ ማን የትኛው አሳታሚ እንደሆነ የትኛው እንዳልሆነ ሁሉ ለይተን ማወቅ እንቸገራለን በጣም እና ድርሰቶቻችንን ዝም ብለን ከራሳችን ጋር ይዘነው እንቆያለን እርግጠኞች ስለማንሆን ለማይሆን ሰው ሰተን ስራችንን እንዲበላሽብን ስለማንፈልግ አንዳንዱም ደካማ በቃ ወደ ሳንቲም ይቀይረዋል እና ብዙ ነገሮች አሉ መጭበርበሮችም ሊፈጠሩ ይችላሉ እና ሁለኛ ሰው ጋር ስራህን ሰጥተህ ሁነኛ ድርጅት ስም ያለው ድርጅት ሲያሳተምልህ ለደራሲ በጣም ትልቅ ጸጋ ነው እና እኔ በጣም ደስተኛ ነኝ ወንድሜ ዳንኤልና እንደገና ከሱ ጋር የሚሰራ ሌላ ወንድማችን አለ አስራት ከበደ የሚባል ጎበዝ ታታሪ ኤዲተር እዚህ በጥሩ ሁኔታ ስራውን አሳትሞታል እና አዲስ አበባ የትኛውም ቡክሾፕ መጽሐፍት መደብር ውስጥ ያገኛል ማንንም ሰው መጽሐፉን ያገኝታል እና ሰላሌዎች በጣም ጥሩ መዋያ ያገኛሉ ብዬ አስባለሁ በዚህ ጉዳይ ላይ ምክንያቱም እነዛ ሶስቱም ስራዎች እዛ አካባቢ ላይ የሚንጸባረቁ ስለሆኑ ወደ ኋላ ተመልሰው ያሳለፏቸውን የውጣውር ዘመኖች በአንዳንድ ታሪኮቻቸው አቋያ ማየት ይችላሉ ራሳቸው መቃኘት ይችላሉና ለወደፊቱ ደግሞ የተሻለ ህብረተሰብ የተሻለ ዘመን እንዲመጣ እና ይሄ አዲሱ ወጣት ትውልድ ጥሩ አዳዲስ ነገሮችን የሚያገኝ የተሻለ ነገር የሚያስብ ሆኖ እንዲበቀል ይሄ አሮጌው አሻራችን ጉድፋችን ምልክት ይሰጣዋል አመክሮ ይሰጣዋል ብዬ አስባለሁ
ጥሩ ነው። እንግዲህ ይሄ ያለፉት ስራ ነው። አሁን እየተሰራ ያለ ወደፊት ምንድነው አበራ ለማ የሚያስቡት የሚሰሩት ነገር አለ ወይስ ተመሳሳይ ስራ ነው? ራይት መልካም ነው። አሁን በነገራችን ላይ ይሄ ሞገደኛው ነውጤ የሚባል የኔ ስራ አለ የቆየ ነው። በጣም ሁሉም ህብረተሰብ ዘንድ ዝነኛ የሆነ ስራ ነው እሱ እንደገና ታትሟል። አሁን ከዚህ ከአጫጭር ከኖቭሌቶቹ ጋር አብሮ የታተመው እሱ ነው። እሱም ብዙ ሰው ይፈልጋልና ጀግና እንዲኖር ጀግና እንዲወጣ እምቢ ባይ ትውልድ እንዲኖር ግፍ በቃን እኔ ሁሉ ጊዜ በቀደማ እንደ ፌስቡክ ላይ ጣል ያረካት ነገር አለው ጎሳውን መጥራት እንተውና ብቻ ያልከው ሐሳቡ ደስ ይላል ሁሉ ጊዜ ከመመራት እንምራ ምለው ሁሉ ጊዜ ከመታዘዝ ማዘዝም ደግሞ እንደ እኛም እኮ ተራ ይድረሰንና እንዘዝ የሚባል አይነት ዘራፍ የሚል ትውልድ ያስፈልጋል ብሎ እንደ በሬ ተጠምዶ የሚያርስ ሳይሆን የሰር የሚል ትውልድ አስፈላጊ አይደለም። እንደዛ አይነቱ ለውጥ ለማምጣት ነውጤ አይነት ሰው ጥሩ ገጸ ባህሪ ነው። እምቢ ይላል። አንተ እንዲህ አድርገህ ጓደኛህን ገለዋል አጥፍተሃል ምናምን ብሎ ፍርድ ቤት ላይ ሲሞግተው አይደረግም ነው ያለው። በምንም ታምነት ብሎ ለክሩ ለሐቁ የሚሟገት ጀግና ነው እና መጨረሻ ላይም ራሱን ነፃ ያወጣል። በጣም ታግሎ ያ ስራ ይሄ ወደኛ ነውጤ የሚባለው አንድ የፊልም ካምፓኒ አሁን በቅርቡ ጥያቄ አቅርቦልኛል ወደ ፊልም ሊለውጠው ይፈልጋል እና ፊልሙ ደግሞ በአገር ቤት ደረጃ ብቻ ካስት የሚደረግ ወይንም ለህዝብ የሚቀርብ ሳይሆን ለኢንተርናሽናል ለዓለም አቀፍ ፊልም ውድድሮችና ሲኒማ ቤቶች የሚታይ ፊልም ሊሰራ በዛ ላይ ወስኖ ተነስቷል እና እዛ ላይ ውል እየተዋዋለ ነው አሁን ያለ ነው። ይሄ በጣም በጣም ትልቅ ነገር ነው ለኔ በህይወቴ ውስጥ አንዱ ግብ ነው ብዬ የምለው ነው። ያ ነው ሌሎች እንግዲህ የኢልብ ወለድ ስራዎች አሉኝ እኔ ጋር እንደገና የፈጠራ ስራዎች አሉ ብዙ ግጥሞች አሉኝ ብዙ ልብ ወለድ ስራዎች አሉኝ እነዚህ የቲያትር ጽሁፎችም አሉኝ እነዚህ አውሮፓ ላይ ተቀምጦ ማሳተሙም በጣም አስቸጋሪ ሆኗል ማገላበጡም አስቸጋሪ ነው እና ያው ዞሮ እዛው አገር ቤት እየሄዱ አገር ቤት ነው መታተም የሚችሉት የሚያነበውም አገር ቤት ያለው ነው ዲያስፖራው አብዛኛው አያነብም ማነበብበት ምክንያት ጊዜ የለውም አንደኛ ጊዜውም የለም ሁለተኛ የዳበረ ልምድ ይጠይቃል መጽሐፍ ማንበብ ማለት እና ሁሉም ሰው አነብም ማለት አይደለም ዲያስፖራ ላይ የሚያነቡ አሉ ዲሲፕሊን ነው ግን አብዛኛው ግን አያነብም ለምን ጊዜውም የሥራውም ጸባይ የምኑ ሁሉ ሲደራረብበት ከመጽሐፍት ጋር ተራይቷል ብዙውን ጊዜውን የሚያጠፋው ምን ላይ ነው ቴሌቪዥን ላይ ሌላ ኢንተርኔት ላይ ካረንት ኢሹ ላይ እዛ ላይ ነው የሚያተኩረው እና አገር ቤት ግን ያለው ህዝብ በጣም አንባቢ ሆኗል ጥሩ ያነባል ሰው በጣም አዳዲስ መጽሐፎች በብዛት ነው የሚወጡት ያነባል ሰው እና እነዚህ የኔ ስራዎችም አንድ ቀን እንደዚሁ ፀሐይ ይመታቸው ይሆናል ይታተሙ ይሆናል የቀሩት ከኔ ጋር ያሉት ስላለው እና ስራዬን እንደቀጠልኩ ነኝ አልተኛሁም ለማለት ያህል ነው። አይ ጥሩ ነው መልካም አቶ አበራ እንግዲህ የመጨረሻ ጥያቄ አድርጎ መሰለኝ ምንድነው እኔ ከራሴ ሳይሆን የምጠይቀው የራሴ ጥያቄ ሳይሆን በግልም ልጠይቀው ስለምችል የራሴን ጉዳይ ግን ምናልባት አድማጩ ውስጥ ሊፈጠር የሚችሉ ጥያቄዎች ከዚህ በፊት ይሄን ነገር ክፍል 3 ላይ ሆነ ክፍል 2 ላይ whatever አንስቼ ነበር ግን መልሱ በትክክል አልተመለሰልኝም ምንድነው አበራ ለማ ሰላሌ ነው ተወልዶ ያደጉት ጸጋዬ ገብረመድህን አምቦ ነው ተወልዶ ያደጉት ሳይሌ ደጋጎ ወለጋ ነው ተወልዶ ያደጉት በዓሉ ግርማ እንዲሁም ኢሉባቡር ነው ተወልዶ ያደጉት እነዚህ ሰዎች ለወጡለት ማህበረሰብ ምን አስተዋጽኦ አድርገዋል ወይስ እንደው ብሎ ሰው ቢጠይቅ የእርሶ መልስ ምንድነው የኔ መልስማ በሰለጠንኩት ሙያ በተማርኩት በሰራውበት ሙያ ይሁን የተወለድኩበትን አካባቢ ታሪክ
እና ትውፊቱን አስተሳሰቡን ያኗኗር ባህሉን ባህሉን ፍልስፍናውን ይኸው የጻፍኩለት እኮ ነው ያለሁት ታሪክ ሐውልት እየሰራሁለት ነው ያለሁት ሐውልት እየሰራሁ ነው ያለሁት እና ይሄ ደግሞ ይሄ በስነ ጽሁፍ ላይ የሚሰሩ ስራዎች በእውነት ማንም ሰው ተነስቶ ዘራፍ ብሎ የሚሰራው አይነት ነገር አይደለም ዲሲፕሊን ይፈልጋል ስርዓት ይፈልጋል ጥሩ ልምድ ይጠይቃል አመክሮም ይጠይቃል ስለዚህ በጣምውን ጊዜን የፈጀ የአእምሮ ስራ ላይ ተቆይቻለሁ አሁን እየዘራሁበት ነው ለኢትዮጵያ ህዝብ አጠቃላይ ነው እኔ ለሰላሌ አውራጃ ለተወለድኩባት አምባ ብቻ ሳይሆን ለሁሉም የሚሆን ስራ ለመስራት ራሴን አንቅቼ ከተነሳው በጣም ከልጅነት ጀምሮ ነው ጥሩ አቅሜ የፈቀደው ነው ያህል እየሞከርኩ ነው ያለው አርጃለሁ ይሄ ነው ብዬ ራሴን ሞታተርበት ምንም ሂሳብ የለኝም እንደዚህ ያለ ሰው አይደለሁ ፕሮፋይሌን በጣም ወደ ታች ይዤ መኖርም ፈልግ ሰው ነኝ እና ገና አልተሰራም ገና ወደፊት ብዙ ምን ሰራው ነገር አለ መች ተሰራና ነው ምን ፎክረው እላለሁ እና ወደፊት ደግሞ በተለያየ ነገር እንደዚሁ ለህብረተሰቡ የሚጠቅሙ ነገር እንግዲህ በየተሰለፍንበት ሙያ ውስጥ እናደርግ ይሆናል የኔ ድጤ አብሮ አደጎቼ በኔ ድሜ ተማሩ ከዛ የወጡ ልጆች ምን እያደረጉ ነው የተለያየ ነገር እያደረጉ ነው አብዛኞቹ እውነቱን ለመናገር ግን ምንድነው በጣም ተበታትኖ ስላለ ሰው አንዱ ምን ያደርጋል ሌላውስ ምን ያደረገ ነው የሚለውን አንናበብም አንታወቅም ማለት ነው አውቅም አንዱን አውቅም እንጂ አሁን ይሄ ሰላሌ መረዳጃ ማህበር ተብሎ አዲስ አበባ ላይ ተቋቋመው አጠቃላይ ሰላሌን ነው አጠቃለው ያዘ ነው እዛ ላይ በጣም ግሩም የሆነ እንትኖች እቅዶች አሏቸው በዛ ላይ ታላላቅ ስራዎችን ለመስራት ነድፈዋል እየተንቀሳቀሱ ናቸው ምናልባት እሱ ላይ እንደውም ኮሚቴውን በጣም ቅርብ ሆኖ የሚያውቀው ኮሎኔል ሰላመ ህሩይ አሁን ከኔ በኋላ እንድታነጋግረው የምፈልገው ሰው ስለ ቀድሞ የሰላሌ ታሪክም ሆነ ስለ ኢትዮጵያ ታሪክ በአጠቃላይ አሁንም ደግሞ ይሄ ምን እየተሰራ ነው የተማሩ ሰዎች ወደ ለወጡበት ህብረተሰብ ተመልሶ ምን እያደረጉ ነው የሚለውን መልስ የሚሆን ነገር ያለው ይመስለኛል ኮሎኔል ሰላመ በቂ መልስ ይኖረዋል እርግጠኛ ነኝ እሱን ስታነጋግረው የበለጠ ብዙ ነገር ያብራራልሃል ይነግርሃል በየትኛውም አቅጣጫ ደግሞ ሰዎች ማተኮር እንዳለባቸው እንዳወይናቸውን ከፍቶ ማየት እንዳለባቸው በየትኛው ቤት ዘርፍ ላይ አስተዋጽኦ ማድረግ እንዳለባቸው የሚያመላክት መልእክት ሊያስተላልፍ ይችላል ብዬ አስባለሁ እና እሱን ስታነጋግረው ታገኛለህ ይሄን ነገር ጥሩ እንግዲህ እኔ በኔ በኩል እኔ እንደተረጀ ማለት ነው ጨርሻለሁ ጥያቄን ምንድነው እርሶም ደግሞ ረጅም ጊዜ ወስዶ ይሄን ሁሉ ተከታታይ ቃለ መጠይቅ ከፍንፍኔ ራዲዮ ጋር ስላደረጉ በግል በጣም ነው ማመሰግኖት አድማጭም ደስተኛ መሆናቸውን በፌስቡክ በኢሜል ማግኘታቸው ኮሜንት ይነግረኛል በጣም ጥሩ ነው ብዙ ያቆሰው ብዙ ኢንፎርሜሽን ያላቸው ሰው ማናገር የምለው የፍንፍኔ ራዲዮ ዋና አላማም ሰው ይናገር ሰው ከተናገረ ሰው አንድ ነገር እንማራለን ደግሞ ምን ሰሩ ምን በህይወታቸው ኮንትሪቢዩት አደረጉ የምለውን በአውዲዮ ሪከርድ አድርገን ለማስቀመጥና ለአሁኑ ትውልድና ለሚቀጥለው ትውልድ ለማስቀመጥ ከዛ በኋላ ደግሞ ታሪክ መጻፍ የሚፈልግ ሰውም ደግሞ ያን ኢንፎርሜሽን እንደ ሪፈረንስ እንደ ሶርስ መጠቀም ይችላል በመለው የኛ አላማም ይሄው ነው ረጅም ጊዜ ስለወሰዱ እኔ በጣም ላደረጉት ሁሉ አመሰግናለሁ ልጨምር ምሉ ነገር ካለ አቶ አበራ እንግዲህ እድሉ የርሶ ነው እኔ እንደው መጨመረው ነገር ቢኖር ያንተኑ ሬዲዮ ፕሮግራም በሚመለከት ነው አዎ ከብዙ ስራ ጋር እዛ እየታገላችሁ ነው የምትሰሩት አሜሪካ ቀላል አይደለም እንደ ሀገር ቤትና እንደ አውሮፓ አይደለም የሥራ ጠባው በዚያ ሁሉ ትርምስና የመኖር ያለመኖር ፍልሚያ ውስጥ
ጊዜን ወስደህ ለህብረተሰብ የሚጠቅም ነገር እንዲህ ያለ ነገር ለማቅረብ የምታደርገውን ትግል እና መሸርቸር በጣም ነው ማደንቀው እና ብዙ አድማጮችም ይሄንኑ ነው እየነገሩኝ ያሉት ታታሪነትን አደንቃለሁ ወደፊት ደግሞ የበለጠ ተጠናክሮ ይሄ ባይሊንጓል መሆኑ በሁለት ቋንቋ የመቅረቡ ባህል በጣም ጥሩ ይተዋሃል ነው ምክንያቱም አማርኛ እየተናገረ ኦሮምኛ የማይናገር አለ ኦሮምኛ እየተናገረ አማርኛ የማይናገር አለ እና ለሁለቱም ባላንስ በተደረገ ቁጥር የተደረገ ቋንቋ አገባብ ሁለቱንም ህብረተሰብ ለማገልገል ያደረክ ያለው ጥረት በጣም የሚበረታታ ነው ጥሩ ነው ሁለቱንም ቋንቋ ደግሞ ማዳመጥ የሚችሉ ሰዎች ሁለቱንም ያገኛሉ እድለኞች ናቸው እና ስለዚህ በርተተህ ብዙ ትምህርት ሊሰጡ የሚችሉ ጠንካራ ሰዎችን ያፈላለክ እንድታቀርብልንና እኔም አንዱ ታዳሚ ሆኜ እንዳዳምጣቸው በጣም ደስ ይለኛል ምክንያቱም እንደ ቶይዳው ቦሩ የመሰሉ ሰዎች ከዚህ ቀደም የሰጡት ኢንተርቪው አይነት በእውነት የሚያረካ ነው እንደነዚህ ያሉ ታሪክን የሚያውቁ ጠንካራ ያገር ልጆችን ማፈላለግህና ማቅረብህ ደስ አሰኝቶኛል እንግዲህ እኛም በወኩላችን እንደምናውቃቸው ሰዎች ጠቆም ያደረገን ያበረታታን ብቅ ያሉ ፕሮግራሙን ጦማደረ እንዳደርጉት ሬዲዮ ጣቢያ እየተነከረ እንዲሄድልህ እመኛለሁ በዚሁ ላብቃ አመሰግናለሁ በጣም ጥሩ አቶ አበራ እግዚአብሔር ይስጥልን እንግዲህ ደህና ደሩ እሺ ደህና ደሩ This is Radio Finfinne. Radio Finfinne. Radio Finfinne. This station will provide intellectual conversation and entertaining music 24 hours every day. አበራ ለማ ምን ሰሩ ስራቸው ምን ላይ ፎከስ ያደርጋል ስነ ጽሁፋቸው ምንድነው የጻፉት ብሎ ለሚጠይቅ